ይመስላል ይሄ ማለት እኔ ላይ ሰማው እግዚአብሔርን ይሰማል ይሄ ማለት ሰማ ሜዳ ላይ ነው ቆሞ ማኪና ላይ አይደለም ቤት ላይ አይደለም በእግዚአብሔር በቶል እንደሆነ አጥታለ ዳምስን አጣሉ አጥበሳይ ተሰጠባል ይከበተባት ምስተዋል ነው አሪ በእግዚአብሔር ምህረት ስለምን ነው ሲመጣ በምህረት ነው ሲቀባ በምህረት ነው ሲባላ በምህረት ነው ሲናገር በምህረት ነው ሲዛል በምህረት ነው የምናደርጋቸው እንቅስቃሴዎች ሁሉ የእግዚአብሔር ምህረት በእኛ ላይ ስለበዛ ስማ ጥሩ ስላሰርታይ ምን ነው ታስሯል ምህረቱ ወስዶልህ እኮ ሰው በእግዚአብሔር ምህረት ኖሮ ሰው በእግዚአብሔር ምህረት ቆሞ ሰው በእግዚአብሔር ምህረት ወጥቶ እየገባ ይባልንጀራውን ለምን አትወድም ለምን ይቅር አትልም ለምን አትተውም ስማ ከሚዞ ናሮትና ፋሪዞ ስርቆት የሚባል ነገር አለ ቁጦ ማዝጋሚያታ ነው ይጋገቁኝ ዛ አመዳ ከማፈካ ከሚዞ ናሮት ቼንቴ በገጀለ ወሮጎ ከሚዞ የላ ኤርፖርት ይዛሉ ቶ አብሮት ወራለ ጫሪሳ ይሰራለ ወራለ ወራለ በረከት ባረካለ ሁለተኛ ለምን ነው ይቀርመኝ ባባ ሁለተኛ የእግዚአብሔር ቸርነት ስለበዛልን አቤት እግዚአብሔር ቸርነት አቤት የእግዚአብሔር ጥበቃ ደሞዝ አይከፈልለትም ቸርነቱን ከፍሎልን ነው እየኖርን ያለነው የእግዚአብሔር ቸርነት ነው እያኖረን ያለው አማርጣን ስለበላን ከጥሩ ቤተሰብ ስለተወለድን የእግዚአብሔር ቸርነት እንዲማለስ የሚባል ስልጣን አሁንም ሆኖ ሀዌ ጫዊታይ ማሀው እንዲማለስ ስትባል ቶ አቤት እግዚአብሔር ቸርነት አቤት የእግዚአብሔር ምህረት ባንክ ቤት ብራ ያኖር ምህረቱ ነው ያኖር ቸርነቱ ነው ያኖር ባለ ሀብት ነኝ ሀብት ያኖር ምህረቱ ቸርነቱ ነው ያኖር ኒሜኔ ለማረሰቡ ወሮቆ ይኑሩ ለነሱም እነሱን ምህረቱ ነው የእግዚአብሔር ምህረት ነው እያኖራቸው ያለው የእግዚአብሔር ቸርነት ነው እያኖራቸው ያለው እኛንም እያኖረን ያለው የእግዚአብሔር ቸርነት ነው በቸርነቱ ገብተን እንወጣለን በምህረቱ ገብተን እንወጣለን የእግዚአብሔር ቸርነት ይመራናል ማሁ አሜን ሶስተኛ ለምንድን ነው ይቅር የምንባባል ክርስቶስን ይቅር ስላለ ቀድሞ ይቅር ያለን እኮ እሱ ይቅርታ አይገባኝም ነበር አይገባሽም ነበር ይቅርታ አይገባንም ነበር ለምንድን ነው ይቅር የምንባባል ክርስቶስን ይቅር ስላለ በኃጢአታችሁ ምኖች ነበራችሁ ሙታን ነበራችሁ በኃጢአታችሁ ምኖች ነበራችሁ ሙታን ነበራችሁ ይቅር ስላለ በቃ በደምዮ መንቸ ቁሬ ቄራን ሙሬ ዶቶ ከሙሬ ቄራን ሙሬ ዶቶ ረጅም ዕድሜ ነው አግበት በላ የናታቸው ሁሉ ለበረከት ይሆን እንትን ከፋርግና አሜን አራተኛና የመጨረሻ ለምንድን ነው ይቅር የምንባባለው ፍቅርን እንደ ልብስ ለማልበስ ፍቅር የሁሉም ነገር የፍጻሜ መሳሪያ ነው የሁሉም ነገር ፍቅር ይላበሳል ትዕግስት ይላበሳል ፍቅር እንደ ልብስ ለማልበስ አንተ ወቅድም ባና በቁበት ፍቅር የሁሉም ነገር የፍጻሜ ምንድን ነው